ጆርጂያ ሜሎኒ ፎቶ እንነሳ ብላ ለመነችኝ በሚል ትራምፕ የሰጡት አስተያየት በጣሊያን የፖለቲካ ተቃውሞ ቀሰቀሰ። የጣሊያኗ ጠቅላይ ሚኒስትር የአሜሪካው ፕሬዝዳንት አባባል ፈጽሞ ከእውነት የራቀ ነው ሲሉ አዲሱ ግጭት በአሜሪካና በአውሮፓ ህብረት አጋሮች መካከል ያለውን ውጥረት አመላክቷል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በቅርቡ በተካሄደው የቡድን ሰባት ጉባኤ ላይ ፎቶ ለመነሳት ለምናኛለች በሚል ፕሬዝዳንት ዶናልድ ትራምፕ ያቀረቡት ክስ ጠንከር ያለ ምላሽ የሰጡ ሲሆን ይህ አባባል በጣሊያን ከፍተኛ የፖለቲካ ተቃውሞ አስነስቷል። አንዳንድ ነገሮች አፋጣኝ ምላሽ ይገባቸዋል። የዶናልድ ትራምፕ ንግግሮች ሙሉ በሙሉ ፈጠራ ናቸው። እውነቱን ለመናገር በነገሩ ግራ ተጋብቻለሁ ሲሉ ሜሎኒ በማህበራዊ ሚዲያ በለቀቁት ቪዲዮ ተናግረዋል። የአሜሪካ ፕሬዝዳንት ከአጋሮቹ ጋር ለምን እንዲህ አይነት ባህሪ እንደሚያሳይ አላውቅም። ይህ የመጀመሪያው አይደለም። ምዕራባውያንንና አሜሪካን በሚቃወሙ ጠላቶች ላይ የማያሳየውን ቁርጠኝነት በአጋሮቹ ላይ ማሳየቱ ያሳዝናል ከማለት ውጪ ሌላ የምለው የለም ሲሉ አክለዋል። ነገር ግን አንድ ሊያስታውሰው የሚገባ ነገር አለ። እኔም ሆንኩኝ ጣሊያን መቼም አንለምንም። ትራምፕ ፎቶ እንድንነሳ ለመነችኝ። ከኔ ጋር ፎቶ ለመነሳት በጣም ፈልጋ ነበር፣ ባልነሳም ደስ ይለኝ ነበር ማለታቸው ተዘግቧል። ይህ ንግግር በጣሊያን ውስጥ ጠንካራ ተቃውሞ ያስከተለ ሲሆን የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ ወደ አሜሪካ ሊያደርጉት የነበረውን ጉዞ ሰርዘዋል። ታጃኒ ኤክስ በተሰኘው የማህበራዊ ሚዲያ ገጻቸው ላይ ትራምፕ በጠቅላይ ሚኒስትር ጆርጂያ ሜሎኒ ላይ የተናገሩት ከባድና አስጸያፊ ቃላት መላውን ጣሊያንን የሚሳደቡ ናቸው። በዚህ ምክንያት ሰኔ 21 እና 22 ወደ አሜሪካ ለማድረግ አቅጀው የነበረውን ጉብኝት ለመሰረዝ ወስኛለሁ ሲሉ ጽፈዋል። ይህ ክስተት ቀደም ሲል የቅርብ ግንኙነት በነበራቸው በጣሊያንና በአሜሪካ መሪዎች መካከል እያደገ የመጣውን ውጥረት ያሳያል። ሜሎኒ ባለፈው ዓመት በትራምፕ በዓለ ሲመት ላይ እንዲገኙ ከተጋበዙ ብቸኛ የአውሮፓ መሪዎች አንዷ ነበሩ።